የስልጠና መድረኩን በንግግር የከፈቱት የቦንጋ ዩኒቨርሲቲ ተጠባባቂ ፕሬዝዳንት ዶክተር ደገላ ኤርጌኖ ማህበረሰቡ በመንገድ ላይ እንቅስቃሴው በሰላም ወጥቶ መግባት እንዲችል ዩኒቨርሲቲው ማህበራዊ ኃላፊነት አለበት ብለዋል። ማህበረሰብ ደህንነት በሰላም ወጥቶ መግባት የኛ አጀንዳ ነው፣ የእናንተም አጀንዳ ነው። እናንተ በተልእኮ ደረጃ ይዛችሁታል፣ ዋና ተልእኳችሁ ነው። እኛም በማህበረሰብ አገልግሎት ውስጥ ይሄ አጀንዳችን ነው ብለን ነው ያዝነው። ይህን አጀንዳ ብንወያይበት የጋራ አስተዋጽኦ እና የጋራ የህብረተሰብን ደህንነት ሰላም ልናረጋግጥ እንችላለን። አደጋውን በፖሊስ አባላት ብቻ መቀነስ የማይቻል መሆኑን ያነሱት ተጠባባቂ ፕሬዝዳንቱም በየደረጃው የሚገኙ አካላት በቅንጅት መስራት ይጠበቅባቸዋል ብለዋል። ማህበረሰብን በዚህ ጉዳይ ላይ በአመለካከት ግንባታ፣ በእውቀት፣ በግንዛቤ ደረጃ በምንሰራው ስራ አብረን ብንሰራ ደስ ይለኛል እጅግ። በእናንተ ደረጃ የምትሰሩትን ስራ በጣም በትልቅ ዲሲፕሊን እንደምትሰሩት አምናለሁ። ማህበረሰቡ ለእናንተ ያለው ሪስፔክት የዚህ ነገር ግማሽ መንገድ ይወስደናል። የከፋ ዞን ትራንስፖርትና መንገድ ልማት መምሪያ ኃላፊ አቶ ዘመዴ አንዳርጌ የትራፊክ ፖሊሶች ከስልጠናው ማግስት የማህበረሰቡን ቅሬታ መፍታት የሚያስችል ተግባር መከወን እንዳለባቸው አሳስበዋል። ህዝቡ ደስተኛ ሳይሆን ሲቀር እኛ ላይ ያለው እምነት ይቀንሳል። ለዛ ነው መኪና ውስጥ ገብተህ ስንት ከፈልክ ስትል መናገር እየተወ ነው ሰው። ይህ አደገኛ ነገር ነው። ሁለተኛ ሪስፔክትም ታጣለህ ከአሽከርካሪው ከረዳቱ። ስለዚህ አንተ መያዝ ያለብን እሱ ይዟላ። ህዝቡ በሱ እጅ አደረገ። አሁን እኛ ሳንሆን እየመራ ያለው ሾፌርና ረዳት ነው ማለት ነው። ስለዚህ እዚህ ጋር ትልቅ ጥያቄ ምልክት አለ። ለዚህ መልስ ማግኘት አለበት ነው። በተለይ ግንዛቤ መፍጠር ላይ ልዩ ትኩረት ተሰጥቶ መሰራት እንዳለበትም አመላክተዋል። ትራንስፖርት ላይ ህጉ የሚለው ምንድነው? ከ70% በላይ ቅጣ የሚል ህግ የለው። አሁን በ9 ወር ብቻ ከ11,000 በላይ አሽከርካሪ 10 ሚሊዮን ብር ገቢ አድርገናል። ብሩ አይደለም ዋናው ጉዳይ። ትራንስፖርቱ ላይ ያለው አገልግሎት ቀልጣፋ ምቹም እንዲሆን እዛ ያለው ነገር ጉለት እንዲታረም መጀመሪያ አዌርነስ ነው መሰራት ያለበት። ከጊዜ ወደ ጊዜ የጨመረ የመጣውን የትራፊክ አደጋ ከመከላከልና ተከታትሎ እርምጃ ከመውሰድ አንጻር ጉድለቶች መኖራቸውን አንስተው አስተማሪ እርምጃ መውሰድ እንደሚገባም ጠቁመዋል። በዞናችን የትራፊክ አደጋ ዘንድሮ በስንት ፐርሰንት ነው ያደገው? ከአምናው ተመሳሳይ ወቅት ጋር 30% በላይ አድጓል። አሁን የትራፊክ ፖሊስ ስለ ሰው ህይወት እዚህ ማልቀስ እያለቀሰ ነው ማውራት። እኛም እናንተም ከ31% አደጋ ጨምሯል። አሁን ቅድም አደጋ የለም ምናምን ብላችሁ የምትናገሩት ነገር የተገመገመ አይደለም። ምን ያክል በግምት እንደምንናገር የሚያሳይ ነገር ነው ያለው። አደጋ ጨምሯል። ቦንጋ ላይ ይቀንስ አይቀንስ እናጣራለን። የቦንጋ ሪፖርት በዝርዝር ስለማይም ለምን አደጋ ያደረሰ ሾፌር መንጃ ፈቃድ እንዲታገድም እያደረጋችሁ አይደለም። ነጥብ እየተቆጠረ እየተመዘገበ እርምጃ እየተወሰደ አይደለም። ስለዚህ ያ ነው ተግባራዊ መደረግ ያለበት። የፍጥነት መቆጣጠሪያዎች ደረጃቸውን ያልጠበቁ መሆናቸውን የጠቆሙት አቶ ዘመዴም በአጠቃላይ የህዝቡን ፍላጎት የሚያረኩ ስራዎችን መስራት ይጠበቃል ነው ያሉት። መምሪያው ከዩኒቨርሲቲው ጋር ተባብሮ ስልጠናውን ማዘጋጀቱ ያስመሰግነዋል ያሉት የከፋ ዞን ፖሊስ አዛዥ ኢንስፔክተር አጥናፉ አባተም አዲሱ 557/2016 ደንብ እያመጣቸው ያሉ ለውጦችን በመለየት በቀጣይ ክፍተት ባለባቸው ላይ በትኩረት መስራት ይጠበቃል ብለዋል። የትርፍና የታርፍ ጉዳይ ሲነሳ ተሳፋሪ እኛን አያገዘም፣ ረዳቱን ያግዛል፣ አሽከርካሪውን ያግዛል ተብሎ የሚነሱ ይሹዋል። ይሄ የምን ችግር ነው? ወደድንም ጠለንም በቃ የኛ አቅም ማነስ ችግር ነው ብሎ መውሰድ ያስፈልጋል። ከምን አንጻር? በግንዛቤ አልቀየርንም። ሁለተኛ ደግሞ እንደ ህግ አስከባሪ እንደ ባለሙያ ስልጠና እንደወሰደ ባለሙያ ማሳመን አልቻልንም። ይህንን መውሰድ ያለብን ደንብ የሚተላለፉ አካላትን ከመቅጣት ይልቅ ማስተማር ላይ ትኩረት መስጠት እንደሚገባ ገልጸው የትራንስፖርት ዘርፍ ባለሙያዎችና የትራፊክ ፖሊሶች በቅንጅት ሊሰሩ እንደሚገባም ነው ያስገነዘቡት። በመድረኩ የተሳተፉ የትራፊክ ፖሊሶችና የመንገድ ደህንነት ባለሙያዎች በዘርፉ የሚስተዋሉ ችግሮችን ከመፍታት አኳያ የትራፊክ ፖሊሶች ሚና ከፍተኛ መሆኑን በመግለጽ የወጣውን ህግ ተግባራዊ ማድረግ እንደሚገባም አንስተዋል። የቀረቡ የስልጠና ሰነዶች ምንም እንኳን አዲስ ባይሆኑም ከዚህ በፊት የነበረንን እውቀት የሚያሳድጉና በቀጣይ ለስራ የሚያነሳሱ ናቸው ብለዋል። መናኸሪያ አካባቢ ከስምሪት አሰጣጥ ጋር ተያይዞ የሚስተዋሉ ጉድለቶች ሊቀረፉ እንደሚገባ ማስተያየታቸውን ሰጥተዋል። በተለይ ከትርፍና ታሪፍ ጋር ተያይዞ አሁንም ችግሮች መቀጠላቸውን አንስተው የክትትልና ቁጥጥር ስራው በሁሉም አካላት ዘንድ ወጥ መሆን እንዳለበት ገልጸዋል። ስልጠናው ከቦንጋ ዩኒቨርሲቲና ከካፋ ዞን ትራንስፖርትና መንገድ ልማት መምሪያ ጋር በመተባበር የተዘጋጀ ነው።